ወንድሞች ደስ ይላል ማለት ንጹህ ፍቅር፣ ቤተሰብ፣ መተሳሰብ እንዲህ በመድረክ ላይ ደግሞ ሲነግስ እጅግ በጣም እንዴት ናችሁ? ዛሬ አዶናይ ቲክቶክ አካዳሚ ይመረቃል። Wow. Enggak wah, siapa berizis? Siapa berizis? Hah? Wah. Guys, yang mana kita bakal cuma bertanya nih? የዋሪስ እንግዲህ ወላይታ ያለው ይቅርታ ጋር ይቅርታ ብሏቸዋል። ስለዚህ የዋሪስ ነው በዚህ ይመጣላችሁ አንዴ ዲጄ አላባው ጀምሬ ሳላላ በቀይሬ እንዲህ ነበር ካላቢከተል አስተምሬ ሱባውራስ መስጊድ ሰጥቶኝ አላቀመዛ መራራ ስራ ነው ምስክሬ ተወረሱ ነው ካፋቴ ይቀብራራ ኩራት ቢሉኝ ማይሆን ወደ ማታ ደራት አባቴ እዚህ ጋር ያለው የኔ አባታ ያንዲ ነው አንተ ናድለወራ ፈልጋለኝ ያባት ውሃ ቴንኪ ጉሩር ይደረጋል ዝም አይደለም ስለመጣችሁ በጣም አመሰግናለሁ። አክብራችሁ እዚህ የደስታዬ ተካፋይ ለመሆን ስለተገኛችሁ በጣም ደስ ብሎኛል። ጋይስ እዚህ ተባባ ለሁላችንም እንግዲህ ናቲ ወንድማችን እንደምትመለከቱት ስለ ቲክቶክ አካዳሚ ከማውራቴ በፊት ስላንተ ማውራት ፈልጋለሁ። ከናቲ ጋር የተገናኘ ነው ከካናዳ ስመጣ ነው። አሁን እያያችሁት ያላችሁ ሁሉም እየሆነ ያለው ነገር ናቲ ወንድሜ ቀደም ብዬ ነግሬው ነበረ። እንደ ትረካ ነው የሚመስለው ለእናንተ ሜቢ አሁን እንዳዲስ እያያችሁ ሊሆን ይችላል፣ ግን የተጻፈ ነገር ነው እያያችሁ ያላችሁ ጋይስ። ኦልራይት ለዓላማችን ቆመን በእግዚአብሔራችን ተማምነን ሁሌም የሰው ተረባ የሰው ሀኒ ሳንፈራ እየተራመድን ፕላን እቅድ ትደርስበታለህ። ማንም ሊያቆም አይችልም። ስለዚህ ስለ ናቲ አንድ ታሪክ ልነግራችሁ ፈልጋለሁ። እኔና ናቲ ስንገናኝ እንግዲህ ስቲል ቲክቶክ እየሰራ ነበረ፣ ግን አሁን የምታዩት ናቲ አልነበረም። ናቲ ማለት ልንገራችሁ he is the best barber in the world. let me tell you this. okay hold on አንዴ ተረጋጉና ምንድነው የምናደርገው መሰላችሁ? ይህ የምታዩት ወጣት ከተረባ አይን ወጣችሁ ማየት አለባችሁ። በጣም ብዙ ሰው ናቲ ስለ ናቲ ሲያወራ መሳቅ ይፈልጋል ምናምን አይደል? ይሄ ናቲ ተከፍቶ ነበር እኮ በሴኩሪቲ እንደዚህ ሆኖ ነበር እኮ። ያ ሁሉ የሆነው ነገር ያያችሁት ነገር እኔና ናቲ አቀደን የመጣንበት ነገር ነው ልንገራችሁ። ዞሮ ናቲ ኢትዮጵያ ሙሉ ያውቀዋል። ናቲ isn't he the best barber in Ethiopia? የኢትዮጵያ እንደዚህ ባርበር አለ አንደኛ ቢሆኑ ሁሉ ሰው ያውቃቸው ነበር። ማንም ሰው አላወቃቸውም እንዳንተ ያክል። ተረዳኸኝ? ተረባ ለአንተ ጥቅም ነው፣ ቀል ለአንተ ጥቅም ነው። እነሱ ሲያፌዙበት አንተ ገንዘብ እየሰራ ነው፣ ወደ ዓላማ እየደረስክ ነው። ገባ? የእነሱ ተረባ ችላ ብለህ ባታልፍ ኖሮ ዲላቤት አታገኘውም፣ አትወጣውም ነበር። ተረዳኸኝ? I'm proud of you። ስለዚህ አንዴ ሁላችሁ ጨብጨባ ለናቸው ነው። ናቲ አመሰግናለሁ። ወዳለሁ ለምን
ቴንክ ስለመጣኝ ይስታ ጀምራ ስለመጣኝ ኦልራይት እንግዲህ ለመጀመሪያ ጊዜ መድረክ የወጣሁት እኔ አሜሪካ ያለው ነው ዋሽንግተን ዲሲ ሞቲቬት አደረጋችሁ ይሄ አንተ ማን ከኢትዮጵያ መጥቶ ሞቲቬት የምታደርገን ማለት ነው ከባድ ነው እንግዲህ አስቡት እንደ አንድ ወጣት 26 ዓመቴ ለመጀመሪያ ጊዜ ብዙ ነገሮች እያደረኩኝ ነው ተሞክሮ ማያውቁ ነገሮች እንዴት እንደሚያስፈራ ታውቃላችሁ በጣም ያስፈራል ለመናገር ወደ ዋሽንግተን ዲሲ ሄድኩኝና ከዛ አዶናይ ሞቲቬት ያደረጋችሁ ነው ብዬ ፖስተር ፑስት እስቲቶ ኦልራይት ይህ ያደረኩበት ምክንያት ብዙ ሰው ሊገባው አይችልም ሁሌም የኔ እንቅስቃሴ በእቅድ ነው ምን ለማሸነፍ የኔ ፍርሃትን ለማሸነፍ አዶናይ ተደርጎ ማያቅ ነገር ማድረግ ይፈልጋል በቃ ውሳኔ ይህ ነው ተደርጎ ማያቅ ነገር ለማድረግ ደግሞ ጋይስ ተረባ ያለ ነገር ነው ኦልራይት ሰው ያወዳድቃል ማነህ አንተ ይላል ዋሽንግተን ዲሲ ገብቼ እሰይ የሚባል ቱር ሳዘጋጅ ብዙ ነቀፌታዎች ብዙ ተረባዎች ደርሰውብኛል አንተ እኮ እንዳያችሁት ዶክመንተሪው ላይ ካናዳ ተሰቃይተ ቸግሮ በረንዳ ልወጣ ነው ብለህ የተመለስክ ሰው ሆነ እንዴት አድርገህ ነው እኛን የምታነቃቃን ግን ድፍረቴ ለራሱ ሊያነቃቃቸው ይችል ነበር ምን እላችሁ ፈልጌ ነው ሁሌም አዲስ ነገር መሞከር የሰው ፍርሃትን ተረባን አለመፍራት ትልቅ ደረጃ ያደርሳቸዋል ወድቃችኋል ብሎ ለመሳቅ የተዘጋጀ በጣም ብዙ ሰው አለ ግን በተረባ ፊት ቀና ብሎ እንደሚሄድ የሚመስል ነገር የለም ነገራችሁ at the end of the day መሞትን ማስታወስ ብቻ ነው ነገ ልትሞት ትችላለህ ኮንፊደንስ ከዛ የሚመነጭ ከሆነ የፍርሃት ለራሱ ፍርሃት ትሆንበታለህ ማለት ነው የፍርሃት ፍርሃት ትሆንበታለህ አዶናይ ቲክቶክ አካዳሚ let's go አዶናይ ቲክቶክ አካዳሚ ለምንድን ነው የተከፈተው ከ4 ዓመት በፊት ከ5 ዓመት በፊት አዶናይ ቲክቶክ ጀምረ ህይወትን ትቀይራለህ ብትሉት እውነት ለመናገር አያምናችሁም ነበር እኔ ቲክቶክ ለምን እንደጀመርኩኝ ልንገራችሁ ቫይራል የመውጣት እውነት ለመናገር ቫይራል የመውጣት ዓላማ አልነበረኝ የኔ ዓላማ የነበረው ሁሌ ፍርሃት መጋፈጥን ነው በቃ ሆኜው ማላቅ ማንነት መሆንን ነው ከትናንትና በልጬ መገኘት ነው በገንዘብ በእቃ ሳይሆን በማንነት በልጬ መገኘት አለብኝ ይህ የኔ ውሳኔ ነው የዛሬ ድፍረት ከትናንትና የነበረው ድፍረት በላይ መሆን አለበት የዛሬ እምነት ከትናንትና እምነት መብለጥ አለበት ይህ የኔ ውሳኔ ነው የዛኔ ካሜራ ያበራዋት በጣም ጓደኞች ነበሩኝ እነዚህ ጓደኞች እንግዲህ ግሩፕ ቻት ነበረ ዋትስአፕ ላይ እናወራ ምናምን ነበረ ይተርቡኛል ሁሌ ጋይስ የሆነ ለየት ማለት ስሞክር ወዲያው በተረባ ነበር የሚያወጡኝና እነዚህ ሰዎች እያሉኝ እንደሆነ ገባኝ በቃ እነዚህ ከአንሳ የማይበልጡ ጓደኞች ጎረቤቶች ከብዙ ነገር እያቆሙ እንደሆነ ተረዳው ከእናንተ እያቆሙ እንደሆነ ተረዳው የዛኔ ሰው ልጃት አላውቅያለሁ ጅል መባል አለ የምፈራው ታስጠላል መባል ነው የምፈራው ድምፅ ይደብራል መባል ነው የምፈራው ስለዚህ it's okay ይበሉ በቃ ይስደቡኝና ይለፉኝ ጀመርኩኝ የመጀመሪያ ተሰጥቷት የቲክቶክ ቪዲዮ እየተጃጃሉኝ ነው የቲክቶክ ስቲከር አለ የሆነ ጌም እንደዚህ ያለ በፊት የምታንቀሳቅሰው አለ እሱን እየተጫወትኩኝ ፖስት አድርጌ ቪዲዮ ምንም ሴንስ የማይሰጥ ከአዶናይ የማይጠበቅ ተግባር ኦልራይት እዛኔ እንደዚህ ነበር ሰላም ምናላችሁ ደህና ናችሁ ወይ ምናምን ከዛ ፖስት ኳት በትግርኛ ነበር ምናወራ ተጃና ይሉኛል ጃና ማለት ትግርኛው ተወር እዚህ ካላችሁ የሆነ በቃ ፋራ የሆነ በቃ ጅል ማለት ነው አንተ ጅል ነው ይሉኛል እንደ ቀላል ነው ችግር የለውም ልለፈው አለኳት እሷን ከዛ የሆነ የትግርኛ ዘፈን ነበር አንድ በቃ የሆነ በቃ ምን ልበላችሁ እንደዚህ ያከምጨፍሩ እሱ ፖስት አንድ ሺህ ገባች ቪው ደስ ብሎኛል ቪው ስላየሁት ግን ከዛ በላይ ደግሞ አላማዬ አዶናይ መውጣት አለበት ከዚህ የድሮ ማንነት እስር ቤት ከዚህ የፍርሃት እስር ቤት ፖስት አድርጌ
አንድ ቀን ግን ምን አሰብኩ መሰላችሁ? ለመጀመሪያ ጊዜ ቫይራል የወጣሁት መቼ እንደሆነ ልነግራችሁ ስለምፈልግ ነው። እሺ ለመጀመሪያ ጊዜ ቫይራል የወጣሁበት ቀን ኦኬ አዶናይ ስለምን ማውራት ይፈልጋል? አሁን ፍርሃት ለመጋፈጥ ምናምን አይደለም። አዶናይ ስለምን ማውራት ይፈልጋል? ከዚህ ቁጭ ብዬ ሳዳምጠው ራሴ የዛኔ ሴኩሪቲ ነበርኩኝ። ቁጭ ብለን ነበር የምንውለውና አሰብኩት ኦኬ እኔ ብቸኛ ነኝ። የዛኔ የነበሩ ጓደኞቼ የኔ ተራቢዎች ናቸው። ለእሱም ጓደኞች ተባሉ እንጂ እውነት ከልብም ጓደኞች አሉ። ስለዚህ ብቸኛ ነኝ። ስለ ብቸኝነት ላውራ ቢካዝ አብዛኛው እድሜ ያስታውሳለሁ እኔ በብዙ ሰው ተከብቤ ስላደግኩኝ የብቸኝነት ፍርሃት አለ። ከብቸኝነት ፍርሃት በላይ ደግሞ ምንድነው እነዛ ድሮ ያውቁኝ የነበሩ ተማሪዎች ጓደኞች ብቻዬን መሆኔ ማወቃቸው ለእኔ ትልቅ ውድቀት ነበር ነገራቸው። ስለዚህ እሽሽ ነበር እንዳይታወቅብኝ ሁሌም ከሰው ጋር ጠጋ የሆነ ሰው ሳገኝ ሀይ ለምን ምናምን ካፌ ብቻዬን መሄድ አልችልም ምናምን። ስለዚህ ነው ብቸኛ መሆኔ ላሳወቅ እነሱ ኦኬ ቡም ኦልራይት አንድ ሀሳብ መጣችልኝ። የሆነች ጅዋጅዌ ላይ ሆኜ ነው ቲክቶክ ስልኬን አስቀመጥኳትና ቪዲዮዋን አበራኋት። እቺ ቪዲዮ እውነቴን ነው የምላቸው 15 ጊዜ ነው የቀረጽኳት። እያልኩኝ ማለት ነው ዞሮ ቀረጽኳት። ምን አልኩኝ? ብቸኛ መሆን አላስታውሰውም ኤግዛክትሊ ምን እንዳልኩኝ። ብቸኛ መሆን ጥፋት አይደለም። ብቸኛ መሆን ችግር የለውም። በብቸኝነታችን አንፈራ። ስለ ብቸኝነት የሚያወራ ቪዲዮ ነው። እዚህ ቪዲዮ አሁን ለጨብጨባ አዘጋጅተናል። እዚህ ቪዲዮ ከሁለት ቀን በኋላ ከ200 ሺህ ከ300 ሺህ በላይ ቪው ከ300 ሺህ በላይ ቪው ራይት። እኔ አሁን በጣም አመናክቶኛል። የዛኔ ነው ቫይራሊቲ የገባኝ። የዛኔ ነው በቃ ታዋቂነት ትንሽ እንትን ያደረኩት ያየሁት ማለት ነው። 300 ሺህ ቪው ሲገባ መማር ነች ስለኔ ቪዲዮ የሰራችው 300 ሺህ ቪው ሲገባ በስመ አብ ነው። ኦኬ ምንድነው ይሄ? ያ ቪዲዮ የሰራሁት ከየት ነው የመጣው? ማለት እንዴት አስቤው ነው እንደዚህ ተናግሬው እንደዚህ ሁሉ ሰው ባንዴ ወደደው? የቲክቶክ ስልጠና የጀመረችው የዛኔ ነው። እንዴት አድርጎ ያ ቪዲዮ ታየ? ኦልራይት 300 ሺህ ሰው ሲያይ ኦኬ ደግሜ አንድ ቪዲዮ ስራልኝ because this በቀዲሞ ደስ ብሎኝ የሰራሁት ተሳካልኝ። it's very simple። ደግሜ ሁለተኛ ቪዲዮ ሶስተኛ ቪዲዮ ስለ ስደት ያወራው ቪዲዮ ስለ እፍረት ያወራው ቪዲዮ ሰራሁበት ነገር የለም። ስለ ብዙ ውስጤ ላይ የደበቅኳቸው ነገሮች እያስወጣው it's okay ችግር የለውም ሁላችንም እናፍርበታለን እያልኩ በመናገሬ ምክንያት በጣም በብዙ ሰዎች እይታ አገኘሁ ማለት ነው። ኦኬ ከዛ በኋላ ወደ ሌላ ደረጃ የወሰደችኝ ምንድነች? ሀይ የኔ ቆንጆ ምትልክነች ሀይ የኔ ቆንጆ እንዴት ነሽ ብዬ የሰራሁት ቪዲዮ ለምን ትይዛለች የኔ ቆንጆ ያለች ነው የምትጠራ። ዞሮ ግን የኔ ቆንጆ የምትለው ቃል ውስጤ ላይ መጣችልኝ። ራሴን ማዳመጥ ሰው ምን ይላል ብዬ አልፈራሁም፣ አወጣኋት። ያቺ ቪዲዮ ኦልሞስት በ4 ቀን ነው 5 ቀን ውስጥ ከ1 ሚሊዮን ቪው በላይ ታየች። ይህ እንግዲህ ከ3 ዓመት ምናምን በፊት ነው። የዛኔ ተረዳሁት። ቫይራሊቲ ማለት ቲክቶክ ማለት ጎረቤት መሆን ማለት ነው። ልጅ ጎረቤት እያፈራችሁ ነው ማለት ነው። ሰው እያፈራችሁ ነው ማለት ነው። ብዙዎቻችሁ ስለ ቲክቶክ አትረዱ። ቲክቶክ የሚመስላችሁ ሮቦት ነው። የሆነ ተቀምጦ የሚያያችሁ የሚያሰላላችሁ ሂሳብ የሚሰራላችሁ የሆነ ኢንጂን እንዳለ ነው የሚመስላችሁ፣ ግን አይደለም። የቲክቶክ ቫይራሊቲ የተረዳሁት እኔ ቀደም ብዬ ነው ከ3 ዓመት በፊት ማለት ነው። ከዛ ወደ ኢትዮጵያ መጣን። ዶክመንተሪው እንዳያችሁት በአንድ ዓመት ውስጥ ኦልሞስት ከ4.3 ሚሊዮን ፎሎወር በላይ ነው የጨመርኩት። ጭብጨባ ይገባ። So 4.3 ሚሊዮን አሚን ያ 4.3 ሚሊዮን ፎሎወር በላይ አደኩኝ በአንድ ዓመት ውስጥ። and 4 ቲክቶክ አዋርድን አሸንፌያለሁ። ቫይራል ሳልወጣ ቀርቼ አላውቅም። ከአንድ ዓመት በላይ በየቀኑ የምፖስታቸው ከ10 በላይ እስከ ኦልሞስት ከ100 ቪዲዮ ፖስት ነበረ። ሁሉም ቪዲዮዎች ከ100 ሺህ በላይ 300 ሺህ 400 ሺህ ለምን ይመስላችኋል? ይሄን ያህል በዚህ ያህል ድግግም በዚህ ያህል አኪዩሬሲ ታርጌት እያደረኩ ቪዲዮዎቼ ከፍታ ላይ የሚደርሱ ለምን? ብዙዎቻችሁ ኦፍኮርስ አንዳንድ ቪዲዮዎች እድል ናቸው፣ ግን አብዛኞቹ ኢቭን ደባሪ ቦታ ላይ ሆኜ ሰው ማዝናናት እችልበታለሁ። የሰው ስሜት መረዳት እችላለሁ። የተመልካች ስሜት መረዳት እችላለሁ።
ስለዚህ እዚህ ውስጥ ያላችሁ በእርግጠኝነት 444 ፋሚሊ ካላችሁ ቴንክ ዩ ስለመጣችሁ ባይ ዘ ወይ for family yes so ብዙዎቻችሁ እዚህ በቲክቶክ ህይወታችሁ መቀየር ትፈልጋላችሁ ይገባኛል አሁን ያለንበት ዘመን ምን እንደሆነ ላስረዳችሁ ፈልጋለሁ አይናችሁ እንደዚህ ግልጥ ላድርግላችሁ በጣም ብዙ ሰዎች ኩራት ላይ ይገኛሉ እቺ ኩራት ደግሞ አጠቃላይ ነገራችሁ የኢትዮጵያ ህዝብ የጎዳው አንድ ነገር ቢኖር እውነቴን ነው የምላችሁ ከቴክኖሎጂ ጋር እንደዚህ መራመድ ያን ያህል አንችልበትም ያ ያለፈው ነገር ሁሌም ትክክል ይመስለንና ከፊት የመጣው አዲስ ነገር ወደዛ መራመድ የሆነ እንትን ነው የሚመስለን በቃ ይሄ እፍረት ነው የሚመስለን ውድቀትና መዳከም ነው የሚመስለን ነው አይደለም ለምሳሌ ስለ ሰራዊት ፍቅሬ ትንሽ ልንገራችሁ ሰራዊት ፍቅሬ አሁን ቲክቶክ ላይ እየተሳተፈ ነው አክቲቭ እየሆነ ነው እያያችሁ ነው እሱ እድሜ ላይ ያሉት እና ከሱ ትንሽ አነስ ያሉት ሰዎች ሜቢ ሙድ ለመያዝ ሊሞክሩ ይችላሉ ግን ሰራዊት ፍቅሬ ማለት የተከበረ ሰው ነው ኦልሞስት ዘ አድቨርታይዝመንት ኪንግ ነው እሱ ሰው ትልቅ አንጋፋ ሰው ወደ ቲክቶክ መጣ ማለት ታሚዝ የተረዳው ነገር አለ ማለት ነው የገባው ነገር አለ ማለት ነው ይህን ነው ላስረዳችሁ የመጣሁት ወደዚህ ቲክቶክ አካዳሚ ማለት ዝም ብሎ መደረስ ብቻ ለሚፈልጉ ለመስፈን ብቻ ለሚፈልጉ እነሱን ለማሰልጠን ሳይሆን አሁን እየመጣ ያለው አዲስ ኢኮኖሚ አሸናፊ ልትሆኑ እፈልጋለሁ ነው በገዝኛ እያሸነፍን ነው እንግዲህ እንደምታዩት አለባበስ የታባክ እና እናንተ እንድታሸንፉ እፈልጋለሁ ላስተምራችሁ ነው ማስተምራችሁ ደግሞ አንዳንድ ቲክቶክ ቪዲዮ ፖስት ቢሉ ሰዎች አሉ ጋይስ ይህ ቪዲዮ ላይክ ካደረጋችሁ ይህ ቪዲዮ ላይ ኮሜንት ካደረጋችሁ ሼር ካደረጋችሁ ቫይራል መውጣት ትችላላችሁ ቪዲዮአችሁ ብቻ ፖስት በሉ ነው እነሱ ሰዎች በእናንተ ምክንያት ፎሎወራቸው ጨምሮ ኢንጌጅመንታቸው ጨምሮ እናንተ የሚያሳዩዋችሁ ነው ከእናንተ በላይና መምራችሁ እንደሆኑ ለምን ይኸው ተመልከት ነው 2 ሚሊዮን ፎሎወር አለ ነው ፎሎወር ሁሉ ብለን ፎሎወር ያገኘው ትክክለኛ ስሜት ፈጠራ አይደለም ፎሎወር ያገኘው ፋን ቤዝ ያገኘው ስለዚህ ወንድማችሁ አዶናይ የሚመጣው አመት ምን አይነት ኢኮኖሚ ውስጥ እንደምንገባ ምን አይነት የቲክቶክ ህይወት እንዴት እንደሚቀየር ይገባዋል እውነቴን ነው የምላችሁ አሳልፌ እያየሁት ያለሁትና በተቻለኝ አቅም በጣም ብዙ ወጣቶች ወደዚህ የቲክቶክ ኢንዱስትሪ እንዲቀላቀሉ እፈልጋለሁ ልንገራችሁ ከመሀላችን እንግዲህ ቶማስ አለ ቶማስ አይለው የተከፈለች ወንድማችን ለዚህ ቶማስ ያመጣ ቶኒ እንግዲህ እንደምታዩት ቢዝነሱን አቀላጥፎ አንደኛ ቢዝነስ ከፍቶ እንደገና ደግሞ የፕላቲስ ቢዝነስ ከፍቶ 2 ቢዝነስ ከፍቶ ራን እያደረገ ያለው የሰው ተረባ የሰው ስልክ ያቆመው ይመስላችኋል ቲክቶክ ኦሬዲ በደንብ አድርጎ እሱን እየቀለበው ነው ቤተሰቦቹን እየቀለበ ነው ከዛም አልፎ የሌላ ከሷት እሱን እጁን የነኩ ሰዎችን መቀለብ የሚችል ሰው ተረዳችሁ ኦልራይት ተረባሱ ቢያቆመው ሰው አይደለም እናንተ ሊያቆማችሁ አይገባም እናንተ ሊያቆማችሁ አይገባም ምክንያቱም እየመጣ ያለው በረከት ቀላል አይደለም እድሜያችሁ ከ20 ጀምራችሁ ወይበር ከ20 ጀምራችሁ እስከ ለምን 60 ትሆኑ ለምን እስከ 60 ትሆኑ እውነቴን ነው የምላችሁ ገንዘብን ካላችሁ ቲክቶክ ግዴታችሁ ነው መጀመሪያ ከቻይና ሄዳችሁ እቃ ማምጣት ትፈልጋላችሁ 1000 አድናቂዎች አሏችሁ 1000 የሚወዷችሁ ነው የሚረዷችሁ ሰዎች አሏችሁ ይህን እቃ መግዛት የሚችሉ ነው ቢዝነሳችሁ በቲክቶክ ነው ሙቭ የሚያደርገው በቢዝነሳችሁ በቲክቶክ ነው ሙቭ የሚያደርገው ካሁን በኋላ TikTok is becoming the biggest and one of the fastest growing marketplace not only in Ethiopia but also in Africa. ተረዳችሁ አፍሪካ ውስጥም በጣም በፍጥነት እያደገ ያለ ማርኬትፕሌስ ነው which is በግዢ ነው የሚባለው ትገዛለህ ትሸጣለህ ከዚህ ግዢና ሽያጭ መሀል ማን ያለው እኛ ነን ኮንተንት ክሬተሮች አንድ የሚሸጣለ አንድ የሚገዛለ እንዴት አድርጎ ነው የሚገናኙት ቢዝነሶች እንግዲህ ኮንተንት ክሬተሮች ይፈልጋሉ ታዋቂ ሰዎች ይፈልጋሉ የሚታወቅና የሚወደድ ፊት ይፈልጋሉ ማንሳሽ ሰው ብቻ ሊሆን ይችላል የራሳችሁ ከእናንተ ጋር ማች የሚያደርግ ቢዝነስ አለ እናንተ መክፈል አቅም ያለው ከፍ ላሉ ደግሞ ከፍ ያለው መክፈል ይችላል ዋናው ግን ዓላማችን ምንድነው እዚህ ግዢና ሽያጭ ላይ መሀል መሆን ነው እንዴት አድርገን ነው እዚህ መሀል ላይ ሆነ ህይወታችን ቀይረን የቤተሰቦቻችንን ህይወት እንቀይረው እውነቴን ነው የምላችሁ ስለ ቲክቶክ ያላችሁ አመለካከት እንድትቀይሩ ትፈልጋለሁ ብዙዎቻችሁ ቲክቶክ ሲባል ዳንስ ስንት ነው ይመስላል ትደንሳለህ ከዛ ዘፈን ይመጣልሃል ታደርጋለህ ትዘፍናለህ ምናምን
ከዛ ቁጭ ብለህ ላይ ትገባለህ ብቻ እና እንደዛ ብቻ ነው የሚመስለው አይደለም። ኢትስ ሞር ዳን ዳት ከዛ በላይ ነው። አሁን ደግሞ ካልተቀላቀላችሁ ራሳችሁን አሸንፋችሁ ፍርሃታችሁን አሸንፋችሁ ወደዚህ አዲስ ዘመን ካልተቀላቀላችሁ what happens በጣም ብዙ ሰዎች ጆይን ያደርጋሉ and the more you wait እየከበደ ነው የሚሆነው የሚሄደው እመኑ። ስለዚህ አሁን ባላችሁባት ቤት፣ አሁን ባላችሁ መኪና፣ አሁን ባላችሁ አለባበስ፣ አሁን ባላችሁ ስብዕና፣ ሰውነት whatever it is ወንድም ማለት ትፖስታለህ። የምትፖስተው ደግሞ በመጃጃል ብቻ አይደለም፣ ቲክቶክን በመረዳት ነው። ሰው ትፈልጋለህ፣ ሰው ትመክራለህ። መደነስ ትፈልጋለህ፣ ትደንሳለህ። መስጠት ትፈልጋለህ፣ መስጠት ትችላለህ። ስለ ቢዝነስ ማውራት ትችላለህ፣ ስለ ቢዝነስ አውራ። ስለ ቢዝነስ አውራ። at the end of the day ግን ቲክቶክ አካዳሚ ውስጥ ገብታችሁ ብትሰለጥኑ ፎርሙላውን ታውቁታላችሁ። ይህ ፎርሙላ ምንድነው? ኮንተንት ክሬተር ሆናለሁ፣ ቪዲዮ መልቀቅ ጀምራለሁ። ግን ስለቅ ተደናብሬ አይደለም። ምን አይነት ቪዲዮ ልልቀቅ፣ ምን ላድርግ፣ ዛሬ ልስፈን ወይስ ልጨፍር ወይስ ስለ ቢዝነስ አውራ ነው። ቲክቶክ አካዳሚ እንግዲህ አዶናይ ቲክቶክ አካዳሚ መጀመሪያ ዓላማችን ምንድነው? ራሳችሁን እንድታውቁ ነው። እናንተ ማን ናችሁ? ቶማስ ምንድነው የሚወደው? በግልጽ ታውቃላችሁ ምን እንደሚወድ አይደል? ቢካዝ ራሱ ስላወቀ ነው። ራስን ማጣቆ ነው እንዴ በሰው ትታወቃለህ። ታዋቂነት ማለት ይሄ ነው ጋይስ። ራሱ የማያውቅ ሰው ታዋቂ መሆን አይችልም። ቢካዝ ተደናብሯላ። ወደ 20 ቦታዎች ይሄድን ያለው። ስለዚህ የኔ ዓላማ ምንድነው? በአዶናይ ቲክቶክ አካዳሚ እናንተን ማሰልጠን ራሳችሁን እንድታውቁ ነው። መጀመሪያ እኔ ማን ነኝ? እኔ ምንድነው የምወደው? ስለምን ማውራት እፈልጋለሁ? ይህ ካወቃችሁ የዛኔ ፍርሃታችሁ መበጠስ፣ ይህ ለዓመታት አቁሞ እጃችሁን አሳስሮ ቁጭ እንድትሉ ያደረጋችሁ ለራሳችሁ ያላችሁ አመለካከት መቀየር የኔ ዓላማ ነው። እሱን አስተምሪያችሁ ፍርሃታችሁን በጥሰን፣ አለመተማመንን በጥሰን፣ አልችልም የሚለው አስተሳሰብን በጥሰን እችላለሁ እያላችሁ ትመጣላችሁ። ማንነታችሁ ታውቃላችሁ፣ ቀና ትላላችሁ፣ ይገባኛል ትላላችሁ። ይህ የቲክቶክ ቁልፍ ነው። ይህ ብቻ ግን አይደለም፣ የሚቀጥል አለ። ሰዎች የማትረዱ ከሆናችሁ በምንም ተአምር ቫይራል የመውጣት አቅም የላችሁ። ለዛም ነው አዶናይ ቲክቶክ አካዳሚ በአካልም ስልጠና አለን፣ በኦንላይንም ስልጠና እንሰጣለን። የአካል ስልጠናው ትንሽ ኤክስፕሌን አደርግላችሁ እንዴት እንደሚመስል እናንተን የምናስረዳችሁ ከኮንፊደንስ ባለፈ የሰው ስሜት እንድትረዱ ነው። በጣም ብዙ ቲክቶከሮች የሚሰጡት ስህተት ቢኖር አንደኛ ይደነባበራሉ። ለምን ራሳቸው አያውቁም ሲጀመር ውጭስ ማን መያዝ እንዳለባቸውም አያውቁም። የሚያያቸው ሰዎችም ደብሯቸው ያልፋቸዋል። ሁለተኛ ግን የሰው ስሜት ስለማይረዱ እንዴት አድርገው ጓደኛ መፍጠር እንዳለባቸው አያውቁትም፣ አይችሉበትም። ቪዲዮ ሲቀርጹ ጓደኛ የመፍጠር ይሄ እንትን የላቸውም፣ ስብዕና የላቸውም፣ አነጋገር የላቸውም፣ እንቅስቃሴ የላቸውም፣ ንግግር የላቸውም። እኔ አሁን ሳወራችሁ እንደዚህ ቆሜ ነው እንዴ ያወራችሁ? ሰላም እንዴናችሁ? ደህና ናችሁ? እንግዲህ ይህ አዲስ ቲክቶክ ቪዲዮ ነው። ታጥሉኛላችሁ። ኦሬንጅ ስክሮል አድርጋችኋል። አንድ ወይ ሶስት ከፍት የፈተነ 2 ሰከንድ ብቻ ነው የምትፈጀው። አሁን ያለን አቴንሽን ስፓን፣ አሁን ያለን ይሄ ትኩረት በጣም አጭር ነው ጋይስ። አስተውላችኋል? ምን እንደምታውቁ አታውቁትም። ሁላችንም እንደ ሰዎች ከጭንቀት ለማምለጥ ብለን ቲክቶክ እየገባን ያለ ነው። ልብ ብላችሁ ካስተዋላችሁ። ስለዚህ የእናንተ ተመልካች ጓደኛ የሚፈልግ ተመልካች ነው፣ የሚያዝናናው የሚፈልግ ተመልካች ነው። ነው እነዚህ ተመልካቾች እንዴት ነው የምታስደስቷቸው? በእንቅስቃሴ አይደል? ኮሚኒኬሽን ስኪል ይባላል። ደግሞ የካሜራ ኮሚኒኬሽን ስኪል፣ ካሜራ ፊት ቆማችሁ እንዴት መናገር እንዳለባችሁ፣ እንዴት ድምጻችሁ መጠቀም እንዳለባችሁ ሳወራችሁ እየተወራችሁ ማለት ነው። እየደረስኩ ምናምን ቡም እሄዳለሁ እመጣለሁ፣ ትኩረት መያዝ እችላለሁ ማለት ነው። ትኩረት መያዝ ቻት ማለት ሶሻል ሚዲያ ላይ that means you already made it። ለምን 1000 ፎሎወር ብቻ አይኖርም፣ እይታ 100,000 ነው። በእርግጠኝነት አውቀዋለሁ እኔ። ቲክቶክ ላይ ደግሞ ፎሎወር ምንም አያደርግም። እኔ አዶናይ 6 ሚሊዮን ፎሎወር አለኝ የለኝም ዝም ብሎ መታወቂያ ነው እንጂ የአዶናይ ዋና ክህሎቱ ምንድነው? አዲስ ቪዲዮ ሲለቅ እንዴት አድርጎ ሰዎችን መያዝ እንደሚችል ያውቀዋል። እናንተ እቺ ካወቃችሁ፣ እቺ ከተማራችኋት ንገራችሁ 1 ሳምንት ብቻ ነው የሚፈጅባችሁ ህይወታችሁ ለመቀየር። ምን ተሰማ? እንኳን ደህና መጣችሁ ለአዶናይ አካዳሚ እና ልጄ ለብዙዎቹ ወጣቶች ጥሩ ተምሳሌት ሆነ። እንግዲህ ብቻዬን ሊጠቀም ሳይሆን አብረን እንድንደግ የሚለውን ሀሳብ በመምጣት በጣም ኮርቻለሁ። እንግዲህ
ይሄ ጊዜው የእናንተ ነው። ተባብራችሁ ተጋግዛችሁ የምታድጉበት ዘመን ይሁን። ለሀገራችን ጥሩ ለውጥ እንደምታመጡ በእናንተ ወጣቶች ላይ ትልቅ ተስፋ አለን። አመሰግናለሁ። በአጭር ቃል የተሰማሽን ብቻ በአጭር ቃል በጣም ደስ ብሎኛል። ልጄ የመጀመሪያው መድረክ ተገኝቼ የእሱን ደስታ የተካፈልኩኝ በጣም እጅግ በጣም ስሜቴ በጣም ብሎኛል። እሱም እንኳን ደስ አለው። እንግዲህ ከወንድሞቻቸው ከፎር ፋሚሊ እንዴት ነው የምታምሪ? በእናታችሁ ሰላም ትባላለች። እንግዲህ ምን ተሰማሽ? በጣም መጀመሪያ መናገር እፈልጋለሁ። እንግዲህ ወንድሜ ሁልጊዜ ያሰበውን ነገር ምንም ከማድረጉ በፊት ከኔ ጋር ነው የሚያወራው እና ሂዝ ማይንድሴት ሂዝ ሜንታሊቲ ኢዝ ጀስት አንብሬከብል ኢዝ ጀስት አንስታፖብል። በጣም ጀግና ወንድም አለኝ። ኖ ዋን ኬን ኢንፍሉዌንስ እዚህ ጋር ያለ ከጎኔ ኖ ዋን መጥቶ ኢንፍሉዌንስ ሊያደርገኝ አይችልም፣ ሞቲቬት ሊያደርገኝ አይችልም። ከዚህ ማይ ብራዘር ኢዝ ሂር እኮራበታለሁ። ሁልጊዜ ከመሬት አስይዞ ላይክ እዚህ ሲደርስ ለራሱ ሁልጊዜ ነው የሚገርመኝ እና አም ሪሊ ፕራውድ ኦፍ ሂም። ሁልጊዜ እንደተደሰትኩ እዚህ ጋር የደረሰበት የሆነች የውድቀቱ ሰዓት ማቃት ነው። ከፍ ያርግልኝ ሁልጊዜ እሱ ነው ጸሎቴ። ጠዋትም ማታም በጣም ነው የምወደው። እግዚአብሔር ቅዱስ ሚካኤል ከጎኔ ይከተሉ። እግዚአብሔር ቤት ድረስ ይከተሉ። ለምድር ቆለት ይስማል ወዳለሁ። ሄሎ ናፒ ካሜራ ካሜራማኖች ደስ ይላል። ንጹህ ፍቅር፣ ቤተሰብ፣ መተሳሰብ እንዲህ በመድረክ ላይ ደግሞ ሲነግስ እጅግ በጣም ደስ ይላል። እባካችሁ በድጋሚ ይህን ቤተሰብ አመስግኑልኝ። እሺ አሁን ወደ መጨረሻ መርሃ ግብር ላልፍ ነው። አንድ ሰው ብቻ እድል እሰጣለሁኝ። ስሜት ይነካል፣ ይከብዳል። ግን ይህ ሰው የወጣቶች ምሳሌ ነው፣ ምልክት ነው፣ ተስፋ ለኳሽ ጀግናችን ነው። እባካችሁ በደንብ አድርጋችሁ አዶናይ አመስግኑልን። እንዴት ነህ አልዬ? ወይ እንዴት ነህ ሚስተር ድሮን? ሰላም ነው ሚስተር ኢንተርቪው። ለአዶናይ ደስታ ግለጽለት። አዶናይ እኔ እወድሃለሁ፣ በርታልን ወንድማችን፣ እንወድሃለን። አዶናይ በጣም እወድሃለሁ። ያንተን ትምህርት መማር እፈልጋለሁ። አመሰግናለሁ አዶናይ። በጣም ደስ ብሎኛል ወንድሜ። እንኳን እግዚአብሔር ረዳ፣ እንኳን ወጣቶችን ለማገዝ አይምሮውን ከፈተል እግዚአብሔር። በጣም ትልቅ ሰክሰስ ነው። 3 ነገር ነው ዛሬ፣ ሌክሶ፣ ትምህርት ቤት እና ታለንት ማኔጅመንት። እንኳን ደስ አለ። ይሄ ጅማሮ ነው። ሚሊዮን ነገሮች ሰርተ ዓለም እንደምታስለምም 100% እርግጠኛ ነኝ። በርታ። በጣም ነው ደስ ያለኝ ከእውነት ለመናገር በጣም ነው ደስ ያለኝ። እንደዚህ የመደረጉ በጣም ደስ ብሎኛል። አዶናይ ይችላል። አዶናይ ሁልጊዜም አሸናፊ ነው። ሁልጊዜም ከጎኑ ነው። ፎር ፋሚሊ ወዳቸዋለሁ። ፒስ አውት። ቴንክ ዩ። ደስ ብሎኛል አዶናይ፣ እንኳን ደስ አለ። ያው ደስታችን ነው እና አባታችን ወንድማችን በጣም ደስ ነው። ከማወራው በላይ ደስተኛ። ስንቴ ነው የቲክቶክ አካውንት የከፈትከው? ብዙ ጊዜ 7-8 ከፍቻለሁ። አሁን 7ኛው ላይ ያለከው? 7ኛው ያው ፋይናል በቃ የጸደቀው። ስንት ላይ ደረስክ? አሁን 500 ምናምን። ስንት ላይ ደርሶ ተዘግቶ ያውቃል? 100 ምናምን ተዘግቶብኛል። 50 30 ገና እንደከፈትኩኝ በሳሳት ውስጥ ተዘግቶብኝ ያውቃል። ኦኬ። ስለዚህ ተስፋ ሳትቆርጥ ቀጥላል? እንቀጥላለን ገና። ቴንክ ዩ። እሺ እንዴት ነበር?
ወጣቶች ይተጋገዛሉ አይደል? ለአዶናይ ቲክቶክ አካዳሚ መልካም ምኞት ግለጽ ከተባለ ምን ትላለህ? መጀመሪያ አዶናይ ይመቸው ቢቀሱ አዶናይ አንድ እስቲ አዶናይ ለአዲሱ ጀነሬሽን እና ከዚህ በላይ ባለ በጣም ይመችህ ያሳካልህ። ከዚህም በላይ ደግሞ ብዙ ነገሮች ወደ ላይ እንድትወጣ ያድርግህ። እናንተ የሚመቻችሁ ከዚህ በላይ አይደለም። ቴንኪው ጀንበሩ ደመቀ እጅግ አድርገን እናመሰግናለን። እሺ ገና ተጀመረ። ገና ድምቅ ያለ የአማረ ምሽት ነው የሚኖረን። አዲሱ ትውልድ ይተጋገዛል፣ ታሪክ ይሰራል። ይህ ታሪክ ሲሰራ ደግሞ እነማን ነበሩ? ይህ ታሪክ ሲሰራ ናተክስ እነማን ነበሩ? መልሱ እኛ እንዲሆን የፈለጉት እነማን ነበሩ? ጎበዞች